ሰላም ሰላም ብያለሁ። ሀብታሙ ይታየው እባላለሁ። የኦርቶቲካ አመራር ነኝ። እንደምናችሁ። ዛሬ የኦርቶቲካ የህልውና ድርጅት በ2018 የሚካሄደውን ምርጫ ውድቅ ያደረገበት 5 ምክንያቶችን በደረጃ እንመለከታለን። እንግዲህ በአጠቃላይ ሁላችንም እንደምናውቀው በሀገራችን የምርጫ ድግስ እየተካሄደ እንዳለ ሁላችንም የምናውቀው ነው። ነገር ግን ይሄ በ2018 የሚካሄደው ምርጫ ትክክለኛ ምርጫ እንዳልሆነ ብዙ ፖለቲከኞች፣ ብዙ ምሁራን፣ ብዙ የሰብአዊ መብት ተሟጋቾች ጉዳዩን በትኩረት ሰጠው ምርጫው መካሄድ እንደሌለበት ሲነገር ቆይቷል። የኛ የኦርቶቲካ የህልውና ድርጅት በደረጃ 5 ምክንያቶችን በደረጃ ምርጫው ውድቅ ያደረገበት በተለይም በአሜን ፓርቲ ከ2016 ዓመተ ምህረት ጀምሮ ነው ምርጫውን ውድቅ ያደረገው። ስለዚህ እኛ በ2018 የሚካሄደው ምርጫ ውድቅ የተደረገበት 5 ምክንያቶችን በደረጃ ነው ድርጅቱ ገምግሞ ያስቀመጠው። ስለዚህ የመጀመሪያው ምክንያት ሁሉም ሰው እንዲረዳው የምንፈልገው የመጀመሪያው ምርጫው ውድቅ የተደረገበት የመጀመሪያውና ዋነኛው ምክንያት የምርጫውን በገለልተኛነት የሚያስፈጽሙና የሚመሩ ተቋማት አገሪቷ ስለሌላት ነው። ኢትዮጵያ የምትባል ሀገር ምርጫ ለማካሄድ ምርጫውን በገለልተኛነት የሚፈጽሙ የሚመሩ ተቋማት የሏትም። ይህ ምርጫውን ውድቅ ያደረግንበት የመጀመሪያውን ደረጃ የሚይዝ ነው። ገለልተኛ ተቋማት በሌሉበት ሁኔታ ምርጫ እንዴት ልታካሄድ ትችላለህ? ምርጫውን የሚመሩት ተቋማት በሌሉበት ሁኔታ ምርጫውን የሚመሩ ተቋማት፣ የሚያስተባብሩ ተቋማት፣ ገለልተኛ ተቋማት አገሪቷ የላትም። 6 ምርጫዎች ተካሂደዋል። ይሄ እንግዲህ ከኢህአዴግ ጀምሮ ማለት ነው። ይሄ ያሁኑ 7ኛ ምርጫ የሚባለው። በእነዚህ በ6 ምርጫዎችም 97 ላይ ለትንሽ ብልጭ ያለ የምርጫ ሂደት ታይቶ ነበር 97 ላይ። ከዛ በኋላ 97 ከምርጫ በኋላ በድህረ ምርጫ ቅንጅት ሲያሸንፍ ሙሉ በሙሉ መንግስት አቅጣጫውን የቀየረበት ሁኔታ ይታወቃል። ስለዚህ ከዛ ወዲህ 97 ላይ ብልጭ ብላ የነበረች ዲሞክራሲያዊ ምርጫ ከዛ በኋላ ሙሉ በሙሉ ነው የተዘጋው። ህዝብን የማታለል ስራ ነው እየተሰራ ያለው። ህዝብን የመሸወድ፣ በህዝብ ላይ የመቀለድ፣ የማስመሰል ስራ ነው እየተሰራ ያለው። ስለዚህ እነዚህ ገለልተኛ ተቋማት በሌሉበት ሁኔታ እነማን ናቸው እነዚህ ገለልተኛ ተቋማት የምንላቸው? ምርጫው የሚያስፈጽሙ አካላት የምንላቸው፣ አንደኛ ምርጫ ቦርድ ገለልተኛ ተቋም አይደለም። የስርዓቱ ተቋም ነው። የስርዓቱ አገልጋይ ተቋም ነው። ስለዚህ ምርጫ ከማካሄዳችን በፊት መጀመሪያ ምርጫ ቦርድ ገለልተኛ ተቋም ነው ወይ? በህዝቡ የተመሰረተ ተቋም ነው ወይ? በመንግስት ፍላጎት የተመሰረተ ተቋም አይደለም ወይ የሚለውን ማረጋገጥ ያስፈልጋል። ሁለተኛው መከላከያ ነው። 3ኛ ፌደራል ፖሊስ፣ 4ኛ ፖሊስ፣ 5ኛ ፍትህ ሚኒስቴር፣ 6ኛ ፍርድ ቤት እና ሌሎችም። እነዚህ ተቋማት ምርጫውን በተመለከተ የሚፈጽሙት ተግባር፣ የሚያከናውኑት ተግባር ስርዓቱ ወይም ደግሞ ገዢው ድርጅት እንዲያልፍ የሚያደርጉ ናቸው።
ለገዢው ስርዓት የሚያገለግሉ ናቸው። ለገዢው ስርዓት የሚያገለግሉ ተቋማት የሚመሩት ምርጫ ትክክል አይደለም። መጀመሪያ ይሄ መወገድ አለበት፣ መስተካከል አለበት። ገለልተኛ ተቋማት መሆን አለባቸው። ስርዓቱን ገዢውን ትክክል አይደለም ብለው ውድቅ የሚያደርጉ የሚያቀርበውን ሐሳብ ውድቅ የሚያደርጉ ስህተት የሆነውን ሐሳብ ውድቅ የሚያደርጉ ምርጫ መካሄድ የለበትም እንኳን ማለት የማይችሉ ተቋማት ናቸው። ስለዚህ የመጀመሪያውን ደረጃ የሚይዘው ይሄ ነው። በቃ ህዝባችን ይሄን ነው ማወቅ ያለበት። መጀመሪያ ገለልተኛ ተቋም የላትም ሀገሪቷ። ገለልተኛ ተቋም የላትም። ገለልተኛ ተቋም በሌለበት ሁኔታ ምርጫ ልታካሄድ አትችልም። ይሄ ነው በቃ። አሁን ሌሎቹ ምክንያቶች ከዚህ በኋላ የሚመጡ ናቸው። ወይንም ደግሞ እነዚህ ተቋማት ገለልተኛ ተቋም ሆነው ባለመመስረታቸው ምክንያት ለህዝብ ለሀገር የቆሙ ተቋማት ባለመሆናቸው ምክንያት የመጡ ችግሮች ናቸው። ሌሎቹ አሁን በደረጃ የምናስቀምጣቸው አራቱ አሁን ማቀርባቸው በመሰረታዊነት ይሄ ችግር በመኖሩ ምክንያት የተፈጠሩ ችግሮች ናቸው። እንዲሁ አጠር አድርገን እግር ኳስ ጨዋታ ሁላችንም የምናውቀው ቀላል ምሳሌ ላንሳ ብዬ ነው። የእግር ኳስ ጨዋታ ሁለት ቡድኖች ይጫወታሉ። ሁለት ቡድኖች እንዲጫወቱ መጀመሪያ ዳኛ ያስፈልጋል። የመስመር ዳኞችና የመሃል ዳኛ አላቸው። እነዚህ ዳኞች ገለልተኛ ዳኛ ካልሆኑ ሁለቱ የእግር ኳስ ቡድን ተጫዋቾች ጨዋታውን ለመጀመር አይስማሙም። የአንዱ ቡድን አገልጋይ ቢሆኑ፣ ለምሳሌ የቡድን ኤ አገልጋይ ቢሆኑ፣ ለቡድን ኤ የሚያደሉ ዳኞች ቢሆኑ ወይም ከቡድን ኤ ወገን የመጡ ዳኞች ቢሆኑ ጨዋታውን ያኛው ቡድን ቢ ጨዋታውን ይጫወታል ወይ? ሊጫወት አይችልም። ለምን? በገለልተኛነት ዳኞች ጨዋታውን ሊመሩት ስለማይችሉ። ስለዚህ የመጀመሪያው ጨዋታ ከመደረጉ በፊት ውድድር ከመደረጉ በፊት የመጀመሪያው ቡድኖች የሚያረጋግጡት ነገር የሚያጫውቱን ዳኞች ገለልተኛ ናቸው ወይ፣ ለማንም አያደሉም ወይ፣ እኩል ይመለከቱናል ወይ የሚለው ነው። ስለዚህ በኢትዮጵያ የሚካሄደው ምርጫ ከዚህ ከእግር ኳስ እንኳን ከእግር ኳስ ያልተማርነ ከእግር ኳስ ያልተረዳን መሆናችንን ነው የሚያሳየው። ስለዚህ ህዝባችን እንዲያውቀው እንዲረዳው የምንፈልገው መጀመሪያውኑ ገና ስለ ምርጫ ከማውራታችን በፊት መጀመሪያውኑ እነዚህ ተቋማት ሙሉ በሙሉ ገለልተኛ መሆን አለባቸው። ገለልተኛ እንዲሆኑ ምን መደረግ አለበት ወደሚለው የኛ የፖለቲከኞች ሐሳብ ወደሚለው ስንመጣ ምንድን ነው ያልነው? ገለልተኛ እንዲሆኑ መጀመሪያ የሽግግር መንግስት መመስረት አለበት። የሽግግር መንግስት እንዲመሰረት ምክንያት ከሆነው ከዋኖቹ ምክንያቶች አንደኛውና ዋነኛው እነዚህ ገለልተኛ ተቋማት ገለልተኛ ሆነው እንዲመሰረቱ ማድረግ ነው። ደግማችኋለሁ። ምርጫ ቦርድ፣ መከላከያ፣ ፌዴራል ፖሊስ፣ ፍትህ ሚኒስቴር፣ ፍርድ ቤት፣ እነዚህ ሁሉ ገለልተኛ አይደሉም። ፍርድ ቤት ገለልተኛ አይደለም። ገለልተኛ ቢሆን ኖሮ የታሰሩትን ፖለቲከኞችን አያስርም ነበር፣ ወይም ደግሞ እንዲታሰሩ አይፈርድባቸውም ነበር። መከላከያ ገለልተኛ አይደለም። ገለልተኛ ቢሆንም ኖሮ በአማራ ክልል በኦሮሚያና በሌሎችም ጦርነት ከፍቶ ህዝብን አይገልም ነበር። ጨዋታው እዚህ ላይ ነው ያለው። ገለልተኛ ተቋም አይደሉም። ለህዝብና ለሀገር መወገን ያለባቸው እነዚህ ተቋማት ለህዝብና ለሀገር እንጂ ለአንድ ገዢ ፓርቲ መወገን የለባቸውም። አሁን ለአንድ ገዢ ፓርቲ ወግነው ነው ያሉት። አንድ ገዢ ፓርቲ ነው እያገለገሉ ያሉት። ምርጫ ቦርድ አንድ ገዢ ፓርቲ ነው እያገለገለ ያለው። መከላከያ አንድ ገዢ ፓርቲ ነው እያገለገለ ያለው። የፖለቲካ ፓርቲን ማገልገል የለበትም ማንኛውም። ስለዚህ እነዚህን ተቋማት የህዝብና የሀገር
ለማንም የፖለቲካ ድርጅት አድሎ የሚፈጽሙ ወገንተኛ እንዳይሆኑ ተደርጎ ፓርቲዎች ከመመስረታቸው በፊት የፖለቲካ ድርጅቶች ከመመስረታቸው በፊት መጀመሪያ ሁላችንም ህዝቡ በአጠቃላይ መጀመሪያ እነዚህን ተቋማት ገለልተኛ ሆነው እንዲመሰረቱ ማድረግ አለበት። ገለልተኛ ሆነው እንዲመሰረቱ ለማድረግ ደግሞ የሽግግር መንግስት መመስረት አለበት። ስለዚህ የሽግግር መንግስት የምንለው በዛ በ2 ዓመት በ3 ዓመት የሽግግር መንግስት ዘመን ውስጥ አንዱና ዋነኛው የሚሰራው ስራ እነዚህን ተቋማት መገንባት ነው። ፓርቲዎች የሉም፣ ድርጅቶች የሉም። ቢኖሩም ለራሳቸው እንዲሆኑ አድርገው እንዲገነቡ ሀሳብ ማቅረብ አይችሉም። የሽግግር መንግስቱ ነው የሚመራው። ስለዚህ በሽግግር መንግስት ኒውትራል በሆነ የሽግግር መንግስት እነዚህን ተቋማት ገለልተኛ ሆነው እንዲመሰረቱ ያደርጋል። ይሄ ባልሆነበት ሁኔታ 6 ጊዜ ምርጫ አካሂደን ገዢውን ፓርቲ ገዳዩን ስርዓት ከማምጣት ያለፈውም ኢህአዴግን ከማምጣት አሁንም ደግሞ ብልጽግናን ከማስቀጠል ውጭ አገሪቷ መፍትሄ ያለው ስርዓት እንዲመጣ ሊሆን አይችልም። መሰረታዊ ምክንያት ይሄ ነው። ወደ ሁለተኛው ልምጣ። ከዛ ቀጥሎ ሁለተኛው ጠንካራ የፖለቲካ ፓርቲዎች እንዳይመሰረቱ ማድረግ፣ ቀድመው የተመሰረቱትንም ማዳከምና ጠልፎ የስርዓቱ አገልጋይ እንዲሆኑ የማድረግ ስራ እየተሰራ ባለበት ሁኔታ ምርጫ ማካሄድ አይቻልም ብለን ነው ውድቅ ያደረግነው። ጠንካራ የፖለቲካ ፓርቲዎች እንዲመሰረቱ የማይፈልግ ስርዓት ነው ያለው። እንዲህ ጠንካራ ፓርቲዎች እንዳይመሰረቱ ሲያደርግ ቅድም የገለጽኋቸው ተቋማት ፖሊስ፣ ፌደራል ፖሊስ፣ መከላከያ፣ ምርጫ ቦርድ ትክክል አይደለህም ብሎ ስርዓቱን መገሰጽ አይችልም። የፖለቲካ ፓርቲዎች ዛሬ ያሉት እንኳን የፖለቲካ ፓርቲዎች ስብሰባ አድርገው አባሎቻቸውንና ጓዶቻቸውን ደጋፊዎቻቸውን ሰብስበው ማወያየት ሰብስበው ማናገር የማይችሉበት ሰዓት ነው ያለው። የፖለቲካ አመራሮች እየታሰሩ ነው ያሉት። ለምን ይታሰራሉ? ቅድም በገለጽ ነው ገለልተኛ የፍትህ ተቋማት ስለሌሉ ነው። ስለዚህ ይህ ችግር በስርዓቱ እየተፈጸመ ስለሆነ ይህንን ችግር ፓርቲዎች እንዳይመሰረቱ የማድረግ ችግር የተመሰረቱትን አብን፣ ኢዜማ፣ እናት ፓርቲ እነዚህን ሶስቱን ፓርቲዎች እንኳን ስንመለከት የተመሰረቱትን እነዚህን ፓርቲዎች የመንግስት አገልጋይ የማድረግ ስራ ነው የተሰራው። ስለዚህ ሁለተኛውን ደረጃ የሚይዘው ከስርዓቱ ጋር የሚወዳደሩ ፓርቲዎች በነፃነት አቅማቸውን ተጠቅመው ፕሮግራማቸውን ለህዝብ የሚያሳውቁበት፣ አባሎቻቸውን ደጋፊዎቻቸውን የሚያበረታቱበት፣ እውነታውን የሚገልጹበት መድረክ በሌለበት ሁኔታ ምርጫ ከማን ጋር ምርጫ ታደርጋለህ? ህዝቡ አማራጭ የለውም። አማራጭ ለህዝቡ ሳታቀርብለት የሚመርጠው ድርጅት እንዳይፈጠር አድርገህ ስርዓቱ ራስህ ኑ ምርጫ አለ ምረጡ ልትል አትችልም በሚል ነው ውድቅ የተደረገው። ሶስተኛው ምክንያት በሀገራችን ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ነፃነታቸው ተገፎ በእስር ቤት ታስረው ስለሚገኙ ነው። ይሄ እንግዲህ በሶስተኛ ደረጃ የምናስቀምጠው ነው። በአሁኑ ሰዓት በሀገራችን ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ነፃነታቸው ተገፎ በእስር ቤት በሰቆቃ በግዞት ይገኛሉ። እነ ታዲዮስ ታንቱ፣ እነ ክርስቲያን ታደለ፣ እነ መስከረም አበራ፣ ሌሎችም ስማቸውን በዚህ ልጥቀስ ብል ብዙ ሰዓት የሚፈጅብኝ ሌሎችም በአጠቃላይ በግፍ የታሰሩት እነዚህ ፖለቲከኞች፣ እነዚህ ጋዜጠኞች እና አባይ ዘውዱ ጋዜጠኞች እና አባይ ዘውዱ ሌሎችም የሰብአዊ መብት ተሟጋቾች እነ ዶክተር ወንዶሰን
ሌሎችም በግፍ በታሰሩበት ሁኔታ ምርጫ ማካሄድ ተገቢ አይደለም፣ ትክክል አይደለም። ይሄ ነው መሰረታዊ ጉዳይ። በሶስተኛ ደረጃ ነው ይሄን ያስቀምጥነው። በሶስተኛ ደረጃ መጀመሪያ ምርጫ ከመካሄዱ በፊት እነዚህ ከእስር ቤት መውጣት አለባቸው፣ መፈታት አለባቸው። ለምንድን ነው ያልተፈቱት ስንል በአንደኛ ደረጃ ያስቀመጥነው ፖሊስ፣ ፌደራል ፖሊስ፣ ፍርድ ቤት የመንግስት አገልጋይ ስለሆነ እነዚህ ሰዎች በነፃነት በአገሪቱ የሚንቀሳቀሱ ከሆነ ጋዜጠኞችን በነፃነት የጋዜጠኝነትን ስራ የሚሰሩ ከሆነ ፖለቲከኞችን በነፃነት የፖለቲካ ስራ የሚሰሩ ከሆነ የሰብአዊ መብት ተሟጋቾችን በነፃነት ይሄንን ስራ የሚሰሩ ከሆነ ድርጅቱ በነፃነት ተወዳድሮ ማሸነፍ እንደማይችል ስለሚያውቀው ነው እንጂ ወንጀል ስለሰሩ ኃጢአት ስለሰሩ አገሪቷን ስለበጠበጡ አይደለም እስር ቤት የተቀመጡት እንዲታሰሩ የተደረጉት ወደ ግዞት ቤት ያወረዳቸው መንግስት። ስለዚህ ለምን በአገሪቱ የሚደረገውን ስርዓት ትቃወማላችሁ በሚል ነው ያሰራቸው። ወንጀል ስለሰሩ ኃጢአት ስለሰሩ በደል ስለሰሩ አይደለም። ስለዚህ መጀመሪያ እነዚህን ጋዜጠኞች፣ እነዚህን ፖለቲከኞች፣ እነዚህን የሰብአዊ መብት ተሟጋቾች ያለምንም ቅድመ ሁኔታ ከእስር ቤት እንዲፈቱ መደረግ አለበት። ህዝባችን መጀመሪያ ይሄን ነው መታገል ያለበት። መጀመሪያ እነሱን ፍታ፣ እነሱ መፈታት አለባቸው። እነዚህ ሰዎች የታሰሩት የግል ህይወታቸውን እየመሩ ባሉበት ሁኔታ አይደለም። ለህዝብ ስለታገሉ ነው የታሰሩት። ለህዝብ ለሀገር እየታገሉ የታሰሩ ሰዎች ናቸው። ስለዚህ ለህዝብ ለሀገር እየታገሉ የታሰሩ ሰዎችን ህዝብ እነሱን እንዲፈታ የማያደርግ ከሆነ ትክክል አይደለም። ህዝብ እየሰራ ያለው መጀመሪያ ለአንተ ብለው የታሰሩ ሰዎችን አስፈታ። ለመምረጥ ከመሞከር በፊት ምርጫ ከመውጣትህ በፊት እጩ ሆነህ ከመቅረብህ በፊት መጀመሪያ ከአንተ በፊት ስለ ህዝብ ስለ ሀገር ሲታገሉ የነበሩ ሰዎች እስር ቤት የተቀመጡትን እነሱን መጀመሪያ እንዲፈቱ እናድርግ። ፓርላማ ልግባ ትላለህ። ፓርላማ የገባው ክርስቲያን ታደለ ፓርላማ ላይ ሆኖ ትክክለኛ ንግግር በመናገሩ ለህዝብ ለሀገር ወግኖ በመናገሩ ምክንያት ወደ እስር ቤት ከወረደ አንተ ፓርላማ ገብተህ ምን ትሰራለህ? ምን ልታደርግ ነው ፓርላማ የምትገባው? ምን ልታደርግ? ከክርስቲያን ታደለ በላይ ንግግር ልትናገር ነው የምትገባው? ከክርስቲያን ታደለ በላይ ስርዓቱን የሚሞግት ልትሆን ነው የምትገባው? የሞገተው የታገለው ክርስቲያን ታደለ እስር ቤት ገብቷል። እስር ቤት ወድቋል። መከራ እያየ ነው። መጀመሪያ እሱን አስፈታ። መጀመሪያ እሱን እናስፈታ። የፖለቲካ ፓርቲዎች ይሄን ነው መረዳት ያለባቸው። መጀመሪያ ፓርላማ የገቡ ሰዎች በነፃነት የማይናገሩበት መድረክ ሆኖ እያለ ዛሬ እኛ ተወዳድረን ፓርላማ ብንገባ መፍትሄ ሊመጣ ይችላል ብላችሁ ማሰባችሁ እነዚህ ሁሉ ችግሮች ባሉበት ሁኔታ ሊሆን አይችልም። የመንግስት አገልጋይ ስለሆናችሁ ነው የቀረባችሁት። ስለዚህ እነዚህ ገለልተኞች፣ እነዚህ ለህዝብ ለሀገር የቆሙ ወገኖች፣ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች በእስር ቤት የሚማቅቁት በእስር ቤት መከራ የሚያዩት መጀመሪያ እነሱ ይፈቱ። እነሱ ባልተፈቱበት ሁኔታ ስለ ምርጫ ማውራት የህፃናት ጨዋታ ነው በሚል ነው ውድቅ ያደረግነው። አራተኛ ምርጫው ውድቅ የተደረገበት ምክንያት በሀገሪቱ ሰላም ስለሌለ። ቅድም እነዚህ እስካሁን ድረስ ያቀረብኳቸው ሶስቱ ምክንያቶች የቀረቡ ምክንያቶች ሰላም እንኳን ቢኖር በሀገሪቷ ሰላም እንኳን ቢኖር እነዚህ ሶስቱ ምክንያቶች እስካሉ ድረስ ምርጫ ማካሄድ አይቻልም ነው የኛ ሙግት ይሄ ነው። አገሪቷ ሰላም ብትሆን እንኳን ሰው በነፃነት የሚንቀሳቀስባት በነፃነት የሚኖርባት አገር ብትሆን እንኳን አሁን ቀድመን ባስቀመጥናቸው በሶስቱ ምክንያቶች በአገሪቱ ምርጫ ማካሄድ አይቻልም።
ፍትሃዊ፣ ዲሞክራሲያዊ፣ ገለልተኛ ምርጫ ማካሄድ አይቻልም ብለን ነው እኛ ውድቅ ያደረግነው። ስለዚህ በአራተኛ ደረጃ ደግሞ ስንመለከት አገሪቷ በአጠቃላይ በጦርነት ያለች ሀገር ነች። ይህች ሀገር ኢትዮጵያ የምትባል ሀገር ዜጎች ወጠው የማይገቡባት፣ ዜጎች ከቦታ ቦታ የማይንቀሳቀሱባት፣ በትራንስፖርት የሚጓዙ ሰዎች ከትራንስፖርት ከመኪና ላይ አውርደው አጋቾች፣ የመንግስት አገልጋዮች፣ ሽፍቶች፣ በጫካ የሚኖሩ የመንግስት ድርጅቶች ተጓዦችን ከመኪና አውርደው የሚረሽኑበት ሀገር፣ በየቀኑ ሰው የሚገደልባት ሀገር፣ የመንግስት አጋቾች ያደራጃቸው የመንግስት አጋቾች ዜጎችን አግተው በሚሊዮን ብር የሚጠይቁባት ሀገር፣ በየቀኑ በየቤቱ እልቅሶ የሚፈጸምባት ሀገር፣ ዛሬ ብጓዝ በሰላም ምድር ሲሆን የፈለኩበት ቦታ ብለው የሚጨነቁባት ሀገር። በዚህ ሁኔታ እንዲህ አይነት ስቃይ፣ እንዲህ አይነት መከራ አገሪቷ በምታስተናግድበት ሁኔታ ምርጫ እናካሂድ ብሎ ማሰብ የሰው ህሊና፣ የሰው አእምሮ የሚያስበው ጉዳይ አይደለም እውነት ለመናገር። ምክንያቱም የሚደረገው ምርጫ ለህዝብ ለሀገር ነው። መጀመሪያ ህዝብ በሰላም ሳይውል ሳያድር ሀገሪቷ መጀመሪያ ሰላም ሳትሆን እንዴት ስለ ምርጫ ታወራለህ? ስለዚህ በሀገሪቱ የሚደረገው ጦርነት፣ በአማራ ክልል የሚደረገው የአማራን ህዝብ ጨፍጫፊ ጦርነት፣ በኦሮሚያ ክልል የሚደረገው ጦርነት፣ በትግራይ ክልል ሊከሰት የቻለ የሚመስል የሚካሄድ ጦርነት፣ በጋምቤላ ክልል የሚደረግ ጦርነት፣ በሶማሌ ጦርነት ሊነሳ በሚያስችል መልክ እየተካሄደ ያለው ሁኔታ፣ በአፋር ክልል ጦርነት ሊያስነሳ የሚችል ጉዳይ ባለበት ሁኔታ፣ በቤኒሻንጉል ክልል ሰዎች በትራንስፖርት ሲንቀሳቀሱ በሚገደሉበት ሁኔታ፣ ጦርነት ሊነሳ የሚያስችል ሁኔታ በተፈጠረበት ሁኔታ ምርጫ ላካሂድ ማለት ህዝብን መደለል፣ ህዝብን እንደ ህፃን መቁጠር፣ ህዝብን አታውቅም፣ ህዝቡ የሚያውቀውን የሀገሪቷን የሰላም እጦት ሰላም ነው ብለህ ልትነግረው እንዴት ትችላለህ? ስለዚህ በአራተኛ ደረጃ የኦርቶቲካ ድርጅት ያስቀመጠው አገሪቷ አሁን ያለችበት ሁኔታ የሰላም እጦት፣ የዜጎች ነፃነት ማጣት፣ የዜጎች በአሰቃቂ ሁኔታ በጅምላ መገደል፣ የኦርቶዶክሳውያን በጅምላ መገደል፣ የአማራዎች በጅምላ መገደል፣ አጠቃላይ የዜጎች በጅምላ መገደል፣ በአሰቃቂ ሁኔታ መገደል፣ በየቤቱ ሀዘን፣ ጦርነት መሆኑ ምርጫ የሚባልን ነገር ሙሉ በሙሉ እንዳናስበው የሚያደርግ ጉዳይ ነው። ሌላው እና በአምስተኛ ደረጃ ያስቀመጥነው የኢትዮጵያ ዜጎች ከቦታ ቦታ በነፃነት መንቀሳቀስ የማይችሉባት ሀገር መሆኗን ከላይ ለመግለጽ ተሞክሯል። ስለዚህ ዜጎች በነፃነት ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ እያለ ምርጫ እናካሄድ እንበል። ምርጫው ከተካሄደ ከምርጫ በፊት እስካሁን ድረስ ያለ ነው። ይሄ እንግዲህ ከ2018 በፊት ከምርጫ በፊት አገሪቷ ያለችበት ሁኔታና ከምርጫ በኋላ አገሪቷ ሊኖራት የሚችለው ነገር ምንም ልዩነት ስለሌለው ነው። እንግዲህ በአምስተኛ ላይ የምናስቀምጠው የሚካሄደው ምርጫ ምንም ለውጥ ሊያመጣ የማይችል መሆኑ ተገምግሞ ስለተረዳ ነው። ምንም ለውጥ ሊያመጣ አይችልም። ምርጫ የምታካሄደው አገሪቷን ከሆነ አሁን ካለችበት
የሰላም እጦት፣ የዜጎች ችግር ቅድም የዘረዘርናቸውን ጉዳዮችን ወደ ተሻለ የሚያሳድግ ሲሆን ነው። ወደ ተሻለ ነገር የሚመራ ሲሆን ነው። አሁን ነገ ስርዓቱ ያዘጋጀው ምርጫ አለ አይደል? ከምርጫ በኋላ እሺ ሰኞ ምርጫ ይካሄዳል እንበል። ከዛ በኋላ ማክሰኞ፣ ሮብ፣ ሐሙስ ወይም ደግሞ በሚቀጥለው 2019 አገሪቷ አዲስ ምዕራፍ ላይ ትሆናለች ወይ? አገሪቷን ይቀይራታል ወይ? ሰላምን ያመጣል ወይ? የኑሮ ህይወትን ያሻሽላል ወይ? የዜጎችን ደህንነት ይለውጣል ወይ ብለን ስንገመግመው ምንም ለውጥ የሚያመጣ ምርጫ አይደለም። ሰላምንም አያመጣም፣ ጦርነትንም አያስቆምም፣ የዜጎችን ከቦታ ቦታ የመንቀሳቀስ መብታቸውንም ነፃነት አይሰጥም፣ ፓርቲዎች እንዲደራጁ አያደርግም። ቅድም ያልናቸው የፍትህ ተቋማት በአንደኛ ላይ ያስቀመጥናቸው እነዚህ ተቋማት የህዝብ የሀገር ሆነው እንዲገነቡ አያደርግም። ስለዚህ እነዚህን ውጤቶች ሊያመጣ አይችልም አሁን የምናደርገው ምርጫ። በዚህ ምክንያት ውጤቱን ቀድመን ስላየነው ውጤቱን አይተን ውጤቱ ምንም ለውጥ አያመጣም። ምንም ለውጥ የሚያመጣው ነገር የለም። ምንም አዲስ ነገር አያመጣም። ከምርጫ በፊትና ከምርጫ በኋላ ያለው ነገር ተመሳሳይ ሆኖ ነው የሚቀጥለው። ስለዚህ ምንም ለውጥ የማያመጣ ምርጫ ነው ተብሎ ሊቀጥል አይችልም ነው አምስተኛ ላይ እና በመጨረሻኛ ያስቀመጥነው። ለውጥ የለውም። ስለዚህ ለውጥ በሌለበት ሁኔታ ምርጫ ማካሄድ አግባብነት የለውም በሚልና ሌሎችም ምክንያቶች ከዚህ በኋላ መዘርዘር ይቻላል። እኛ ግን እንደ ኦርቶቲካ ድርጅት እነዚህን 5 ጉዳዮች ነው በጥልቀት አይተን ያስቀመጥናቸው። ስለሆነም ህዝባችን ሙሉ በሙሉ ምርጫውን በህሌናው ውድቅ ማድረግ አለበት። ምርጫ የሚባለው ነገር እንደሌለ ይቁጠረው። ክዶ ተሰልፎ ስለመረጠ ስላልመረጠ ምንም ለውጥ አያመጣም። ብትሰለፍ፣ ብትመርጥ፣ ባትመርጥ፣ እጩ ሆነህ ብትቀርብ፣ ባትቀርብ ምንም ለውጥ የሚያመጣ ምርጫ ስላልሆነ ምንም ትርጉም የለውም። አሁን እኛ ምርጫ መደረግ የለበት ምናምን ብለን ብንናገር ገዢው ደግሞ ምርጫ መደረግ አለበት ብሎ በጉልበት እያደረገ ነው፣ ወይም ደግሞ ሊያደርግ ነው። እሺ አደረገ እንበል። ምን ለውጥ ታመጣለህ? አድርግ። ምንም ለውጥ አታመጣ። ለዚህ ነው እኛ ቀድመን በህሌናችን ምርጫውን ውድቅ ማድረግ አለበት ህዝባችን የምንለው። ለዚህ ነው። ምንም ትርጉም የለውም። ድርጅቱ ብልጽግና እድሜውን ለማስረዘም 5 ዓመት ተጨማሪ ህዝብን የመጨፍጨፍ፣ ህዝብን የመግደል፣ የአማራን ህዝብ የመግደል፣ ኦርቶዶክሳውያንን የመግደል ተግባሩን ለመፈጸም 5 ዓመት ሸልሙኝ፣ ጊዜ ስጡኝ። ይሄ ስርዓት ህዝብን ገዳይ፣ አገርን አፍራሽ ድርጅት እንደሆነ አሁን ለ5 ዓመት፣ ለ6 ዓመት፣ ለ7 ዓመት፣ ለ8 ዓመት የኢትዮጵያ ህዝብ ተረድቶታል፣ አይቶታል፣ አውቆታል። አሁን እኛ ይሄንን ለህዝብ ማስረዳት የምናስረዳበትን ጊዜ እሱን ለብዙ ዓመት ስናስረዳ ቆይተናል። በቃ ህዝብ ገዳይ አገር አፍራሽ ድርጅት ነው። ብልጽግና የሚባለው የሽፋን ስም የተሰጠው የኦሮሞማ ድርጅት ህዝብን ገዳይ አገር አፍራሽ ድርጅት ነው። ስለሆነም ይሄንን ስርዓት ህዝቡ ታግሎ ማስወገድ አለበት። በሚቀጥለው እንዴት መታገል አለብን? በአጭር ጊዜ ስርዓቱ እንዲወገድ የማድረግ ስራ እንዴት መሰራት አለበት ቢለው በሌላ ጊዜ የምንመለከተው ይሆናል። ይሄ ለአጭር ጊዜ ነው። አሁን በዚህ በተነሳውበት ርዕስ ብቻ ነው እዚህ ላይ ትንሽ ብዬ መቋጨው። ስለዚህ ህዝባችን ነገ የሚደረገውን ምርጫ ቀድሞ በህሌና ውድቅ ማድረግ አለበት። ትርጉም የሌለው ምርጫ ነው። የፍትህ ተቋማት ምርጫ የሚያጫውቱ ተቋማት የሌሉበት ምርጫ ነው። ፓርቲዎች በገለልተኛነት ተመስርተው እንዲወዳደሩ ያልተደረገበት ምርጫ ነው። ፓርቲዎች ተንቀሳቅሰው ከቦታ ቦታ ተንቀሳቅሰው አባላት ማፍራት የማይችሉበት፣
ደጋፊዎቻቸውን ሰብስበው ማወያየት የማይችሉበት ምርጫ ነው። የሰብአዊ መብት ተሟጋቾች፣ ጋዜጠኞች፣ ፖለቲከኞች እስር ቤት ገብተው ለሀገር ለህዝብ ስለታገሉ ብቻ ወንጀል ሳይሰሩ ኃጢአት ሳይሰሩ እስር ቤት ገብተው እየታገሉ እየተሰቃዩ ያለበት ጉዳይ ነው። አገሪቷ ሰላም ያጣችበት ሁኔታ ላይ ነው ያለችው። ዜጎች በነፃነት መንቀሳቀስ የማይችሉባት ሀገር ነች ያለችው። በመጨረሻ ደግሞ ምርጫ እናድርግ ብለን እንኳን ቢደረግ ምንም ለውጥ የማያመጣ ውጤቱ ባዶ የሆነ ምርጫ ስለሆነ ነው ውድቅ ያደረግነው። ውድቅ ያደረግነው በዚህ ምክንያት ነው። ስለዚህ በጠበንጃ ህዝቡ እንዲመርጠው ቢያደርግ መንግስት ውጤቱ ምንድነው የሚሆነው? ምንም ውጤት የለውም። አድርግ፣ አስመርጥ፣ አድርግ፣ ተመረጥ፣ 100% የኢትዮጵያ ህዝብ መረጠኝ ብለህ በዓለም መድረክ ተናገር። ምንም ለውጥ አታመጣም። ጦርነቱን አያስቆመውም። የዜጎችን ሞት አያስቆመውም። የዜጎችን ስራ ማጣት እንግልት አያስቆመውም። ስለዚህ ከንቱ ምርጫ ነው የምንለው በዚህ ምክንያት ነው። ከንቱ ምርጫ ነው የምንለው በዚህ ምክንያት ነው። ስለዚህ ይሄንን ህዝባችን ተረድቶ ሙሉ በሙሉ ምርጫውን ውድቅ ማድረግ አለበት። በሚቀጥለው ከምርጫ በኋላ ይሄ ከንቱ ከሆነ ምርጫ በኋላ ውድቅ ካደረግነው ምርጫ በኋላ ከሱ ምርጫ ድግስ በኋላ ጠንካራ ወደሆነ ትግል እንነሳለን፣ እንቀጥላለን።